የለብን አሁን ግብጽ በደንብ እየገባች ነው በአካባቢያችን ማለት ነው። ኢትዮጵያ ፍላጎቷን አስቀምጠናል። የውሃ በር ጥያቄያችንን ወደ ቀይ ባህር መመለሳችን አይቀሬ ነው። በደንብ አስቀምጠናል። ስትራቴጂ ዲዛይን ማድረግና ከያንዳንዱ ከአፍሪካ ሀገር ጋር ግንኙነቱን የሚቀርጹት የሚያስተካክሉት እነሱ ሆነው ወዴት ነው ግን ፋይናል ዲሲዥኑ አሁንም አንድ ሰው ነው የሚመጣው። ዲሲዥኑ በፕሬዝዳንት ትራምፕ ነው አፕሩቭድ መሆን አለበት። ኤርትራ ማለት የዚህ የባህር በር የቀኝ ገዢዎች ድል ያደረገች መሆኗ ነፃነትን ቢያጎናጽፋትም ከባህር በር እንድትነጠልና በተዘጋ ቤት ውስጥ ኖር ዘንድ የተወሰነባት ሀገር እንድትሆን በቀኝ ገዢዎች በብዙ ተለፍቶባታል። ኤርትራ የቀኝ ገዢዎች ሰሪት ናት። የራሷ ፕሮጀክት የሌላት ቀኝ ገዢዎች ከኢትዮጵያ ጋር በጦር ሜዳ ላይ ያጡትን ድል ኢትዮጵያን ከባህር ለመነጠል ኤርትራን የመከላከያ አጥር በፈር ዞን አድርገው ለመፍጠር ያሰቡ ፕሮጀክት ውጤት ናት። ህወሓት ቀኝ ገዢ ከምዛት ሪዋጽናኩም ኤርትራ ናታ ፖሊሲ ዘይብላ ናታ ፕላን ዘይብላ ናጽነታ መርካባውን ኒ ኢትዮጵያ ካብ ባህር ንምግላል እዩ this is exactly ተንልወጽናና ናይ መወዳእታ ተበጽሕዎም ከም ዘሎ በዚህ ክትፈልጥ so good luck just complain cry ይበልኹም ኢልኩም we don't care ኤርትራ እታ ክትገብራ ትኽእል ብፍላይ በዛ ዓይነት ሶም ዝርዩና ዘሎ እታ ክትግበር ትኽእል ታዝበለጸ ዚያ ንቐጽል ኣብዚውን ካለይቲ ዘረባላቶም ኣብዚ ኤርትራ በኩል ያለውም እንደዚህ ያለ መረጋጋት የዲፕሎማሲ አለመታመኖች አሉ እነሱ አሉ። ከዛ ሲሻገር ቀይ ባህርን ስንሻገር ቀይ ባህር ላይ ደግሞ እንደነ ግብጽ ያሉ ሀገራት ሶማሊያ ውስጥ ገብተው ሊሰሩት አስበውት የነበረው ነገር ኦልሞስት ያለ መሳካት ሆኗል። ቱርክ ገብተው እንዲያውም ግብጽ ጊቫፕ እንድታረግ የሶማሊያ መንግስት ኦፍ ኮርስ ድጋሚ ወደ ኢትዮጵያ መንግስት የመጣበትን ስንመለከት ይሄ ቀጠናው እንደዚህ በጣም አደገኛ የሆነ የተለዋዋጭነት ባህሪ ያለብን አሁን ግብጽ በደንብ እየገባች ነው በአካባቢያችን ማለት ነው። ኢትዮጵያ ፍላጎቷን አስቀምጠናል። የውሃ በር ጥያቄያችንን ወደ ቀይ ባህር መመለሳችን አይቀሬ ነው። በደንብ አስቀምጠናል። የናኝ ነው የፓብሊክ ሴንቲሜንቱም እየደገፈ ነው የመንግስትን ፖሊሲ ኢትዮጵያ ሰው ተመለከተ ለወዳጅም ለጠላትም ኢትዮጵያ አቋም ግልጽ እየሆነ መጥቷል። ያው በሰላም ላይ ተመስርተን ነው የሚለውንም በደንብ አስቀምጠናል። ግብጾች እንግዲህ ወዳጅና አጋር አድርገው የሚንቀሳቀሱት የሞቃዲሾን መንግስት ማማመል በደንብ ይዘውታል። የአስመራንም በደንብ ይዘዋል። እንዲያውም ሶስቱ ናቸው እየተፈራረሙ በየጊዜው የተመላለሱ የሚነጋገሩት። ስትራቴጂ ዲዛይን ማድረግና ከያንዳንዱ ከአፍሪካ ሀገር ጋር ግንኙነቱን የሚቀርጹት የሚያስተካክሉት እነሱ ሆነው ወዴት ነው ግን ፋይናል ዲሲዥኑ አሁንም አንድ ሰው ነው የሚመጣው። ዲሲዥኑ በፕሬዝዳንት ትራምፕ ነው አፕሩቭድ መሆን አለበት። ይሄ እንግዲህ አሰራሩ ነው። አሜሪካንን በተመለከተ አፍሪካ ቀንድ ለአሜሪካ ከሁለተኛው ዓለም ጦርነት አውሮፓ ጦርነት ወዲህ 45 እንደ አውሮፓ ቁጥጥር ወዲህ ጀምሮ ትኩረት ካደረጉባቸው አካባቢ ሀገራት ሪጅኖች አካባቢ በጂኦፖለቲክሱም ስዌዝ ካናል፣ ቀይ ባህር፣ ገልፍ ኦፍ አደን፣ ፐርሺያን ገልፍ ሁልጊዜ ፕራዮሪቲ ግዛታቸውና አካባቢያቸው ነው። የዛ ምስክሩ ምንድነው? በእነዚህ አካባቢዎች እስከ ወታደራዊ ቤዞች ሁሉ የተቋቋሙበት ቦታዎች ናቸው። አሁን ድረስ ለምሳሌ ትሪወለኹም ሕጂ እቲ መልእኽቲ በጽሕዎም እዩ በጽሕዎም እቲ መልእኽቲ ኣብዚ ቀረባ ድብልዎ ደለው ግብፂ ቤላ ጌራ መጽያት እናያይሎም እሰይ ደይንሱ እንታይ ደሊና ንሕና ካባኻትኩም ኤርትራ ካባኻትኩም ስለትፈሪ ወይ ውንድቃ ውግእ ስለደይ ትደልያ ኤርትራ ዝኣክል ተዋጊና ኢና ደይደለናዮ ውግእ መዋእልና ምሉእ ክንደይ ግዜ ኣኽሲርና ኣሎ ስለዚ ንሓደ ውግእ ጥራይ ዝደሊ ሃገር ክዋጋ ዝደልኩም ይፍጠረሉ ኢኻ ትብል ወል መብዛሕትኦም ኤርትራውያን ኣብዚ ቻነል ላይ ከምኦም ዝብሉ ውግእ እንዲኹም ትደልዩ ዘለኹም ከምኡ ከማኹም ውግእ ዝደሊ ይፍጠረልኩም ብሳኻትኩም ክትሓናቆ ዝደሊ ይፍጠረልኩም ንብል ነርና ፈጢሩልኩም ካሎ ታስተመነኹም ረኺብኩም ኣለኹም ግብፂ መፅያትኩም ኣላ ናው እንታይ ትገብሩ ኣብ ውሽጢ ዓድኹም ዘሎ ዓጀውጀውን ኩናትን ዘይወዳኹም ግብፂ መፅያትኩም ኣላ ኤርትራ ድማ ኤርትራ ይኹን ጅቡቲ ነቲ ናተን ፀገም ካባኻትኩም ክመፅእ ዝኽእል ሸይጠኖ ኣለዋ we sell our problems ትናትና ናይ ተጻቦታት ካባኹም ድመፀና ናብ ዝግቦ ሰብ ሸይጥና ያለና ዋይ ስትራቴጂካ ቦታ ስለ ዘለና ነቲ ፀገም ሸይጥና ያለና እጂ ሽግርኩም ምስ ግብፂ ግበሩ በሰይ ዓሰብ ንግብፂ ሂድና ያለና ሸይጥና ያለና ደይኮነስ ግብፂ ኣብኡ ቤስ ክትገብር እያ ምክንያቱ they have their own interests ረብሓታት ናቶም ኢትዮጵያ ባሕሪ ዝበሃል ክትርኢ የብላን ዝብል ኣብ ፖለቲካ ኣብ ስትራቴጂካዊ ፕላን ናቶም ዝተቐመጠ እዩ ስለዚ ኢትዮጵያ ባሕሪ የብላን ኣብ ግብፂ ኮይንካ ኢልካ ትርጉም ኣይፈጥርን እዩ ኢትዮጵያ ባሕሪ ዝበሃል ንዮም القيامة ክሳብ መወዳእታ ዓለም መወዳእታ ዘበን ክርስቲያን ድሕር ኮንካ ክርስቶስ ክሳብ ዝመፅእ ኣፍ ደገ ባሕሪ ክህልወኩም ኣይኮነ ኢልኩም ዶክተር ባድር ዓብድላቲ ሚኒስትር ጉዳያት ወፃኢ ናይ ግብፂ ነዚ ንኸተተግብር ግን ኣብ ካይሮ ኮፍ ኢልካ ኣይኮንካን ትገብሩ ኣብቲ ብባሕሪ ክንወፅእ ኢና ኢሎም ዘንባሕቑሉ ዘሎ ቦታ ክትመፅእ ክትክእል ኣለካ ናው ዓሰቢስ እታ ናይ ጂኦፖለቲካዊ መቀጣቐጢት ወይ ከዓ እታ ቀንዲ ነጥቢ እያ እታ ዝኸበረት ጂኦፖለቲካል ፕራይስ ዘለዋ ቦታ ናብኡ ድማ መፅኦም ኣለዉ What do you do now? ولا حنطق بجبر هاي تغلغها
ኣይኮነን ኤርትራ ግብጽ ደገሎ ደኸይ መጽኸሎ ቅድሚውን እኮ ክትገብር ኣይካልካ ክንደይ ግዕርካ ክንደይ ተዛሪብካ ክንደይ ፈኪርካ ማይክሮፎናት ከበሮዝኒ ናይ ህዝብኻ ክሳብ ፀብም ተዛሪብካ ኣንቲ ዘረባ ንግረ መንገዳይ ብናይ ዘረባ ናይ አብይ አሕመድ ክምልሰልኩም አብይ አሕመድ ሓንቲ ነቶም ፓርላማናቱ ገለ ካብቲ ኣብ ቲክቶክ ዝሰምዑ ልቦና እንዲ ሼር ትገብረሎም ኣብ ሓንቲ እንታይ ኢልዎ መሲልኩም ሓደ ግዜ ሲ ሓደ ከልብስ ኩሉ ግዜ ይነብሕ ነይሩ ኢልዎ እዚ ከልቢ ኩሉ ግዜ ይነብሕ ቡክ ሓልፉ ከለዉ እቶም መንገለብ መኪና ሓልፉ ከለዉ ኩሉ ግዜ ይነብሕ ምስከዱ ይኸ ሓደ ግዜ ትጥቆ ዝነበረስ ተኣሲሩ እዩ ዘሎ ከይዱ ወላ ሓንቲ ክገብር ኣይክእልን ግን ይነብሕ ኢልዎስ ተኾንከ ኢኻ ኩሉ ግዜ ትነብሕ ኢልዎ أنا كوز نبهنا عن كنا كسي لكم كوني له نتوم وانا تاتيسي يسرح كم زلوا كفلتهم سلس زلوا now exactly تزرب زيادات أنا ني مرات وين توم جنزيو أشكي لهم نزلوا زعبا بحري يسرح كم زلوا كفلتهم إلين برنا بحر زقيت حيلي دانجا بالليل وكويتا قداي welcome anyway تي إذا كم زيلو نحلو خلو قلنا تزكى زلوا البرهان دما حدا عبي متنقطع ناب أبي أحمد سديد خمسة لين الجرالو أتي متنقطع كعبي زي ما تزلون دحري لكم إزي أب بنشانغول زبحال زلو كل أبو وتحضروا معسكر يخفت كم زلو الجزيرة دحر مقلاتا نزيتي معسكر تدما نار سيف زتكم خون كم زخيلن نتي كنا تاتي كم مشاچ زخل استبحال دما بزح أصوار نبتبوتا يجلب كم زلو زقل حبريتا سلد وتو زلو نزي حدا معلبي كبروا له ويون السودان عبس قاعد يسمع سلازلو ابز غدايزي نمنغستي بلصقنا بزقلطه فمنغدي وي مزقلطه فدكنس حيال زخونه معصنتا وي نطنقاتا بإثيوبيا غيرو ناب ارسف كاتو زخل اصوار يكون لوجيستيكس عب واغا كخفلا مخانون إثيوبيا تواغا دما بقليل انتايو إثيوبيا نابي احمد البرهان كفرارهالو زخل عامي يبلو نابزوانزي እንታይ ግን ክገብር ይኽእል ናብ ፋኖዲ ናብ ጋለ ኣጽዋር ከም ዝጅለብ ክገብር ይኽእል ከም ድሌት ካእቱ ኸውን ይኽእል ከፊቱ ንዑ ድሌት ክምሓግዝዎም ንዘ ክሕግዝ ደልየክ ክብል ይኽእል ስለዚ ታዝ ገብራ ዘሎ ኣቢ ተገምጢላ መፅያ ንዑ ክትልብልቦ ትኽእል ሓዊ ምዃና እዩ ዝንገር ዘሎ እዚ ኣብ ኣፍሪካ ኢንተሊጀንስ ዝበለ ዝተባህለ ኣርቲክል ዝወፀ እዩ ስለዚ እቲ ዘረባ ካበይ ዝመፅእ ዘሎ ታውረሴፍ ዝበሃል ዝገብሮ ዘሎ ገዝጋዝ ናብ ዶብ ኢትዮጵያ ገጽ ይመጽእ ስለ ዘሎ በኢትዮጵያ ብዙሕ ኣጽዋርን ሎጂስቲክስን ክወሃቦ ምዃኑ ዝንገር ዘሎ ውፅኢናቱ ድማ እዚ ብዙሕ በረራታት ናብ ኢትዮጵያ ዝመጽእ ዘሎ ኣጽዋር ዝበሃል ዘሎ ንምንታይ ዕላማ እዩ ዝመጽእ ዘሎ እንድሕር ተባሂሉ ንዕዑ ነቲ ቦታቲ ናብ ኣርሴፍ ንኽኸይድ እምበር ንዓቢ ናብ ዝብገሰሉ ኩናት የብሉን ንኽሕግዝዎ ገለ ኣይኮነን ስለዚ እዚ እውን ነፍሱ ዝኸኣለ ዘረባን ባእስን ዝፈጥር ዘሎ ጉዳይና ንርኢ ዘለና at the end of the day ናበይ ገጽ ይኮርዝ ጉዳይ ዝንድሕሪልካ ነፍስ ወከፍ ንናቱ ረብሓ ክገብር ክፍትን እዩ ንሳቶም ኣብዚ እውን ብዛዕባ ጉዳይ ናይ ግብጽ ክዛረቡ ከለዉ ተመሊሳ ኣብትናትና ዲል ክመልሳ ይሽዑ ነው ግማሹ ደግሞ በሁለቱ ሀገራት መካከል ባለ ስምምነት የሚገባ እንደሆነ ነው የተገለጸው እስቲ ይህንን ጉዳይ እንመልከተው ለኢትዮጵያ ያለው ገጽታ ምንድነው የግብጽ ወታደሮች ወደ ኢትዮጵያ ድንበር አካባቢ መምጣታቸው የግብጽ አመጣጥስ ልክ ነው ወይ ጎረቤት ሀገር ናት በኢትዮጵያና በሶማሊያ መሃል የህዝብ ለህዝብ ግንኙነቱ በጣም ጠንካራ ነው ምናልባትም ከሶማሊያ ቀጥሎ አብዛኛው አጠቃላይ ቋንቋ ዝምድናውን ያሳያል በመሆኑም ከዚህ ቀደም በሶማሊያ ለተፈጠረው ችግር በሶማሊያ ሰላምና መረጋጋትን ለማምጣት ኢትዮጵያኖች በግንባር ቀደምትነት ተሰውተዋል ኢትዮጵያ ለሶማሊያ ሰላምና መረጋጋት ዲፕሎማሲያዊ ፖለቲካዊ ወታደራዊ ድጋፍ ስታረግ የቆየች ሀገር ናት ይሄ ይታወቃል ስለሆነ ስላለው እንደጋገፍ በሚል ጀኑን የሆነ ምክንያት መነሻ ነው تقدمت ብዙ ነገር ሰራችበት ሁኔታ ነው ያለው هذه الدول رسالة ضمنية مفادها أن إريتريا جزء من منظومة البحر الأحمر ስለዚህ አሁን ላይ ላክ የፈለገው እሳቤ ኤርትራ ማለት የዚህ የባህር በር የደህንነት አካል ናት بينما إثيوبيا ليست كذلك وإثيوبيا ግን ፈጽሞ አይደለችም أن تلك الدول ستمنع إثيوبيا من التدخل في شؤون الأمن البحري حيث ማንም ስለዚህ ሀገር ኢትዮጵያን ወደ ባህር በር ለመግባት ሊፈቅድላት አይገባም لا تملك ይዘገባው ግብጽ አሰብ ላይ ብቻ ሳይሆን ጅቡቲ
ላይም ወደብ ለመገንባት ከስምምነት ስለመድረሱ አክሏል። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና እንዳካል ነው። ምንጮቹን ዋቢ አድርጎ ዘገባውን ያሰራጨው ዘ ናሽናል ግብጽ ብዙ እንዳይነገርለትና በመገናኛ ብዙሃን ሽፋን እንዳይሰጠው በተደረገውና ምናልባት ሚስጥራዊ በሚመስል መንገድ ከኤርትራ መንግስት ጋር በአሰብ ላይ ስምምነትን ፈጽማለች ብሏል። ከጅቡቲም ይሁን ከኤርትራ ጋር ካይሮ የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሄሌ ወደብን አቅም ለማሳደግ የሚል ስለመሆኑም አብራርቷል። ሁለቱም ወደቦች የነበራት ተቃውሞ ቀጣይ ክፍል ስለመሆኑም ያትታል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብን ፈረሙ كم زريو زلهم تملختي نيتيوبياويان بكبصحم زخل ملخت بمبصح تراد ما يحقوس يعني فديهم لهم كبصحم بزخل منقدي نحنا ترى يكونس بعلاتهم نتزينا شيري قبر ولو نيت الله يخدم كل جزية تزينا بعلوك سمع خلو إذن دقيفو كسمع خلو تناتو ميديا يخا زيادة انجوي تقبرو كم يرتراوي سلزي يرترا اي هوب اذا حقي خون ترايبلو تم سايت سمامعو انا ناي قبص فلوي فقر سلازلنا وين ناي قبصي فلوي دقاف سلزخون ايكون كنا دقافنا يرتراي نيرترا ربحة نيرترا سلام الرقات نيرترا ناب معبالن قسقاسن تراي كتتكري يزدلي كما يجير كهم تقبر نقوهم مشيتن زنبحقنا باخا كي كوركا كوبتكا كدفعكا زبل حيل النهار لو نابل معات اتوكيرنا نهن كيدون كبيدي تسواينت منقس 10 غزي لو كقبر لو خنبلطن هنا غنا باخلنا كبيدي حجي لو مك حبلو من نسبح قبرك نبلا خال عناون قبول ነገር አይኮነን ምክንያቱ ካብ ኢትዮጵያ ዝመጽ ዘሎ መናውራን ሩየ ስለዘለና አብታር አክቲቪስት ዘይኮን ፕራይም ሚኒስተርም ወላ ፊልድ ማርሻልም ወላ ዋርዲዮም ኩሎም ኮም ይምዝብሉ ዘለው ስለዚህ አከምጽ ኩነታት ነተሃገር ናብ ቁጠባ ተኩራ ክትከይት ክንብላ ከቢድ ነዚ ናይ ሴኩሪቲ ሕቶ ድማ በአብ ግንባር ሰራዊትና በመቀራብ አጽዋር በመሽማት መንሰያትና ወታደራት ሙኻን ጥራክን ምክቶ ንዘላለም አይንخلينا ኤርትራ ውዕድ ህዝብ ስለዘለዋ እቲ ህዝብቲ አብ ግንባራት ተሰሊፍካ ኣብ ለማዓት ክሳተፍ አይክልኒ ስለዚህ ነዚ ጉዳይ እዚ ስትራቴጂካው መንገዲ ምስ አገደስተ ኃይልታት ጸሚትካ ተሻሪኽካ እትናትካ ሉላው ሕቶታትን ናትካ ረብሓታትን ናታቶምን ዝጋጣጠም ድሕር ኮይኑ ንሳቶም ውን ኣብዘይ ዋጾም ደልሃመት ካአቱ ይኩሉን እዮም ባይ ዘ ወይ ግብጽ ናብ ዓሰብ ተመጽያ they know ውሽ ኢትዮጵያ ፖለቲካ ክጻወተሎም ከም ትኽእል ይፈልጡ እዮም ካብ ርሑ ከማን ይበልዑና ኣለዉ ዝብሉ ዘለው ኣብ ድርኩ ኺትናቶም ተመጽያቶም ዝናይ ዓፋር ገይም ክግምጠል ከም ዝኾኑ ይፈልጡ እዮም ምክንያቱ ብዓሰብ ተመጽዮም ተዓፋር ውን ኣብስለ ዘሎ ስለዚህ እቲ ዳይናሚክስ ክቕየር እንድሕር ኮይኑ ነቲ ዳይናሚክስ نربحنا نقيرلو زخل منقدي كنفتر علينا كبحال كله حدا كابتي